እግዚአብሔር የሚለው ሌላ። ተጎድታችሁ ስሩ፣ ተጠቅማችሁ ሳይሆን። ተገፉ እንጂ አትግፉ፣ ተበደሉ እንጂ አትበድሉ። ተጫኑ፣ ተጨቆኑ። ግፍ ጥሩ ነው፣ ከእግዚአብሔር ጋር ያገናኛል። መግፋት መጥፎ ነው፣ ያለ ጊዜ ይጥላል። ወትሮ በውሃ አጥቦ በቅቤ አሽቶ ይቀበል የነበረ ሕዝብ ዛሬ በዱላ እያሸ ይጠብቃልና በየጉድጓዱ ተጠንቅቃችሁ ሁዱ። ዛሬ መተማመን የለም። ቀኝ እጅ ራሱ ለግራ እጅ ጠላት ነው። ቀኝ ዓይን ለግራ እንቅፋት ነው። ጌታንም የገደለው ሦስት ነገር ነው። የሆድ መጋኛ፣ የቤት ምቀኛ፣ የጎረቤት ደመኛ። የሆድ መጋኛ ይሁዳ ነው፣ የይሁዳ ዘሮች ቅር እንዳይላችሁ። የቤት ምቀኛ ካህናት ናቸው፣ ሀሳቸው ቅር እንዳይላችሁ ጸሐፍት ፈሪሳውያን። የጎረቤት ምቀኛ ብያለሁ፣ ነገሥታት ናቸው፣ አገር የምትመሩ ትኖራላችሁ። ጌታ በዚህ ነው የተሰቀለው። እኒህም የእናቱ ዘመዶች ናቸው። ከሰማይ የወረደ ሳጥናኤል ብቻ ነው። አሁንም እሴሳችን መልስ በመቀመም ስም በማጥፋት ጉቦ በመብላት ታሪክ የምናጠፋ ብዙ ሰዎች አሉ። ከዚህ ነፃ የሆናችሁትን መብርሃን ትጠብቃችሁ፣ እሷ ትጠብቃችሁ። እሷ ዕድሜ መስጠቷ ውስጣችሁን ታውቃለች። ሰው የሚለው ሌላ፣ እግዚአብሔር የሚለው ሌላ። ተጎድታችሁ ስሩ፣ ተጠቅማችሁ ሳይሆን። ተገፉ እንጂ አትግፉ፣ ተበደሉ እንጂ አትበድሉ። ተጫኑ፣ ተጨቆኑ። ግፍ ጥሩ ነው፣ ከእግዚአብሔር ጋር ያገናኛል። መግፋት መጥፎ ነው፣ ያለ ጊዜ ይጥላል። አንድ ምሳሌ ልንገራችሁ። ሽሮ፣ ዶቄት፣ በርበሬ፣ ጨው መግቢያ ገዳማቸው ድስት ነው። አበምኔታቸው እሳት ነው። መጋቢያቸው ውሃ ነው። አንድ ላይ ተሰርተው ሲወጡ ጣዕም ሲሰጡ የሰዎች ልጆች እንዴት አንድነትን አጡ? የለም። ይሄ ሁሉ ከልቡ እያንዳንዱ ያለ አይደለም። አንዱ በአንዱ እየተጎዳ በጀርባ የሚባለውን ሳይረዳ በፊትም በሰው እየተጎዳ የመጣ ሕዝብ ነው። ዛሬ ሻንጣውን ተሸክሞ ሌሊት ወጥቶ ሜዳ አላጣንም። ራሱን ገሎ በረሃ ወርቆ ግን አገር የሚጠብቅ ወገን የሚያስታርቅ አላገኘንም። ውድ ነው ይሄ እንጂ ሁሉ በየስጦታው ቢገኝ ስጦታው ነበረ። ዛሬ የምንገኘው ከሌላ ላይ ነው። ስሙ የአባቶች ነው። ብፁዕ ሕዝብ ዘእግዚአብሔር አምላኩ ተመርጦ ከብሮ